በ1968 ወጣቷ አይሪስ እና እጮኛዋ ፖል የስካይቪው ሬስቶራንት የመክፈቻ ሥነ-ሥርዓት ላይ ተገኙ። ፖል የጋብቻ ቀለበት በአይሪስ ጣት ላይ በማጥለቅ የጋብቻ ጥያቄ አቀረበላት። በዚያች ቅጽበት አይሪስ አንድ የሚያስፈራ ነገር ተመለከተች። ከላይ የነበረ አንድ ልጅ ወደ ታች ሳንቲም ወርውሮ ነበር። ሞት ራሱ በሳንቲሟ ላይ እፍ ያለበትና አቅጣጫውን እየመራ በቀጥታ ወደ አየር ማናፈሻ ቱቦ ያስገባት ይመስል ነበር። ሳንቲሟ ማራገቢያ ውስጥ ተቀርቅራ ማሽኑን ወዲያውኑ አቆመችው። በዚህ መሃል በሕንፃው ውስጥ የነበሩት ሰዎች ከእግራቸው ስር ያለው መስታወት በፍጥነት እየተሰነጠቀ መሆኑን ሳያውቁ በደስታ ይጨፍሩ ነበር። አይሪስ እና ፖል ቦታቸውን ሲይዙ ከስር የነበሩት የብረት ድጋፎች የመሰበር ደረጃ ላይ ደርሰው ነበር። ብሎኖች አንድ በአንድ ተበጠሱ። በድንገት የተሰካው ሳንቲም የማራገቢያውን ምላጭ ሰበረው። ስባሪውም በቀጥታ ወደ ጋዝ ቧንቧው ተወረወረ። ጨፋሪዎቹ ጭፈራቸውን ሲቀጥሉ ስንጥቆቹ እየሰፉ ጋዝም አየሩን መሙላት ጀመረ። በዙሪያዋ ያለው ነገር ሁሉ አይሪስን ምቾት ነሳት። በድንገት ፖል ወለሉን ጥሶ ወደ ታች ወደቀ። ሰዎች የብረት ምሰሶችን ለመያዝ እየሞከሩ አንድ በአንድ መውደቅ ጀመሩ። ከታች የነበሩት ሠራተኞች በድንጋጤ ነፍሳቸውን ለማትረፍ ሮጡ። ፖል ከተጠናከረ መስታወት የተሠራውን ጠርዝ ለመያዝ ቻለ። አይሪስ እርዳታ ፈልጋ ጮኸች። ነገር ግን ማንም አልመጣም። ፖልን ለማትረፍ በጭንቀት እገን ዘረጋች። ነገር ግን አምልጯት ወደ ታች ወደቀ። በፍርሃት የተዋጡ ሰዎች ለማምለጥ ሲሞክሩ ትርምስ ተፈጠረ። በእሳት የተያያዘች አንዲት ሴት ጋዙ በሚፈስበት ቦታ ላይ ስትሮጥ ወዲያውኑ ትልቅ ፍንዳታ ተፈጠረ። በፍጥነት መሮጥ ያልቻሉት ሰዎች ሕይወታቸውን አጡ። አይሪስ ከእሳቱ ለጥቂት አመለጠች። የሕንፃው ሠራተኞች የተረፉት ሰዎች ወዲያውኑ ሕንፃውን ለቀው እንዲወጡ ጮኹ። ሳንቲሙን የወረወረው ልጅ መንገድ እየመራ ወደፊት ሮጠ። የተደናገጠው ሕዝብ ወደ ድንገተኛ መውጫው ተንጋጋ። ነገር ግን ሞት ይህንንም አቅዶት ነበር። መተላለፊያው ተደርምሶ የገቡትን ሁሉ ገደላቸው። በታምራዊ ሁኔታ ልጁ ምንም ሳይሆን አመለጠ። ከተረፉት መካከል የተቀሩት በሕይወት ለመኖር ሲሉ እርስ በእርስ በኃይል እየተገፋፉ ወደ አሳንሰሩ ሮጡ። አንድ አዛውንት አይሪስን ገፍትረዋት አለፉ። ነገር ግን በተጨናነቀው የአሳንሰር በሮች መሃል ተቀረቀሩ። ከተገቢው በላይ የተጫነው አሳንሰር ተበላሽቶ አዛውንቱን በሚዘገንን ሁኔታ ጨፍልቆ ገደላቸው። አይሪስ ሌላ ማምለጫ መንገድ ለማግኘት ታገለች። ነገር ግን ጭንቀቱ በእርግዝናዋ ላይ ተጽዕኖ አሳደረባት። በድንገት ዕቃዎች ወደ ጎን ሲንሸራተቱ አስተዋለች። ጣሪያውም በሚያስፈራ ሁኔታ መሰንጠቅ ጀመረ። አደጋ እንዳለ ስለተሰማት በፍጥነት ወደ ላይ ወጣች። ሌሎች ግን እንደ እሷ ዕድለኞች አልነበሩም። ወለሉ ለሁለት ተከፍሎ ቁልቁል ተዳፋት ፈጠረ። ሰዎች ያለ ቁጥጥር ወደ ታች እየተንሸራተቱ በተጠናከረው መስታወት ላይ ወደቁ። አንዲት ሴት የተረፈች መስሏት ነበር። ነገር ግን ቀና ብላ ስትመለከት አንድ ፒያኖ አደገኛ በሆነ ሁኔታ ተንጠልጥሎ ነበር። ሞት ዳግም ጣልቃ ገብቶ አንድ ሳንቲም ፒያኖው ላይ ጣለ። ፒያኖውም ምስኪኗ ሴት ላይ ወደቀባት። በዚህ ጊዜ በዚያ ቡድን ውስጥ የነበሩት በሙሉ አልቀው ነበር። ልጁ በኩራት እየሳቀ ቢያመልጥም ፒያኖው በቀጥታ እሱ ላይ ያረፈበት። አይሪስ በፖል ሞት ክፉኛ አዘነች። ነገር ግን ሌላ ልጅ አደጋ ላይ መሆኑን አይታ እርሱን ለማዳን ሕይወቷን አደጋ ላይ ጣለች። በዚያው ቅጽበት ከላይ የነበረው ሕንፃ ሙሉ በሙሉ ፈረሰ። በመጨረሻው ሰከንድ አይሪስ የብረት ቁራጭ ያዘች። ነገር ግን በደንብ ስትመለከተው ያዳናት ሕግ አልነበረም። በብረት ዘንግ ላይ የተጠመጠመው የፖል የጋብቻ ቀለበት ነበር። ይህ ደካማ ጥብቆ ብዙ ሊቆይ አልቻለም። በሚቀጥለው ሰከንድ አይሪስ ከታች ወዳለው እሳት ውስጥ ገባች። ስቴፋኒ በክፍል ውስጥ እያለች ከቅሩት ነቃች፣ ግን ተራ ቅርት አልነበረም። ለሁለት ተከታታይ ወራት ያንኑ ሕልም ደጋግማ ታይ ነበር። ስቴፋኒ ስለ ጉዳዩ ለአብራዋ አዳሪ ጓደኛዋ ነገረቻት። በሕልሟ አይሪስ የተባለች ሴት ነበረች፣ የሴት አያቷ ስም። ነገር ግን ስቴፋኒ አይሪስን አግኝታት አታውቅም። በሕይወት መኖር አለመኖሯንም እንኳ አታውቅም ነበር። ጓደኛዋ ወደ ቤት ሄዳ የበለጠ እንድታጣራ መከረቻት። ይህ ቅርቱን እንደሚያቆመው በማሰብ ስቴፋኒ ወደ ቤት ስትሄድ አባቷን ማርቲን ስለ አይሪስ ጠየቀችው። ማርቲ ፊቱን በትንሹ አጨፈገገ። ነገር ግን አንዳች ነገር እየደበቀ መሆኑ በሚያስታውቅ ሁኔታ ፈገግ አለ። በዚያው ቅጽበት የስቴፋኒ ታናሽ ወንድም ቻርሊ የአጎቶቻቸውን ልጆች ሊጠይቅ እንደሚሄድ ተናገረ። ስቴፋኒም አብራ ለመሄድ ወሰነች። ከመሄዳቸው በፊት ማርቲ ስለ አይሪስ ለዘመዶቻቸው እንዳያነሱ አስጠነቀቃቸው። ይህ የስቴፋኒን ጥርጣሬ ይበልጥ አባባሰው። በእርግጥ በአይሪስ ላይ ምን ተፈጠረ? በሕልሟ ያየቻት ሴት አይሪስ ከሆነች እና መጥፎ ነገር ከደረሰባት እናቷ ከየት መጣች? ስቴፋኒ እና ቻርሊ የአጎታቸው ቤት እንደደረሱ በቀጥታ ወደ አጎቷ ሃዋርድ ሄደች። ስለ እናቷ ዳርሊን ልትጠይቀው ፈለገች። ሃዋርድ ደንግጦ በፍጥነት ርዕሱን ቀየረው።